እግዚአብሔር እንደመጠበቅ በቃ የሚክስህ ነገር የለም። እግዚአብሔር በዚህ ባስጠበቀ ልክ ነው የሚክስህ፣ በጠበቅከው ልክ ነው የሚክስህ ሲሰጥህ ማለት ነው። ልክ እንደዛው ነው በምድርም በሰማይም ነው የሚክስህ። በነገራችን አለማማረርህ የሰው ልጅ ትልቁ ፈተና በዚህ እግዚአብሔርን ማማረሩ መውደቁ ነው። አሁን አባታቸውን የበለ ጸለየ አቤቱ ወደ ፈተና አታግባን ይባላል አይደል? እና ቅዱስ ቄርሎስ ጉድጓድ አይኑር ብሎ መጸለይና ጉድጓድ ውስጥ አታግባኝ ብሎ መጸለይ ይለያያል። ወደ ፈተና አታግባኝ ማለት ፈተና አይኑር ማለት አይደለም። ፈተናው ይኑር ግን ፈተናውን አልውደቅ። ፈተናውን መውደቅ ምንድን ነው ካልከኝ በመከራና በችግርህ ጊዜ እግዚአብሔርን ማማረር። ከዛ ቅዱስ ጳውሎስ ሲከተልና 3 ደቂቅ ነው ያቸው ይላል። እሳት ውስጥ እኮ ገብተዋል ግን አላቃጠላቸው። ገብርኤል ያዳናቸው እነዛ 3 ወጣቶች እሳት ውስጥ ገብተዋል ግን እሳቱ አላቃጠላቸው። መፈተንህ ምናምን ሁሉ ነገር ውስጥ ገብተህ እግዚአብሔርን አለማማረር ነው ከፈተና መውጣት ማለት። ፈተናን አለመውደቅ ማለት በመጠበቁት ስትሆን ራሱ እግዚአብሔርን በመጠበቁት ስትሆን እግዚአብሔር ያህል ቁጭ ብሎ እየሰማህ እኮ ነው። እንግዲህ የልብህን ጩኸት መቼም አትደብቀው። እግዚአብሔር ዝምታም ይጮሃል አንዳንድ ጊዜ እግዚአብሔርን ጭቅጭቅ አለማድረግ ራሱ። ሊቀ ነቢያት ሙሴ ህዝቡን ይዞ ከወጣ በኋላ ከፊት ለፊቱ የኤርትራ ባህር ከኋላው የፈርዖን ወታደር መጣበት። መሀል ላይ ተጨነቀ። ህዝቡ ቅውጥ ያደርገዋል። አንተ ገደል ከተትከን የግብፅ ሽንኩርት ይሻለን ነበር ይሉታል። እሱ ግን ዝም አለ፣ ምንም አልተናገረም። እና እግዚአብሔር እንዳሉ ታውቃለህ ሙሴ ሆይ ለምን ትጮህብኛለህ አለው። ዝምታው በጣም እንባ፣ ዝምታ እግዚአብሔር ፊት በጣም ቫልዩብል ናቸው። እና በጸሎት ታግሳችሁ በተስፋ ጠብቁት ነው የሚለው ቅዱስ ጳውሎስ። በቃ እየጸናችሁ እየጸለያችሁ እግዚአብሔርን ጠብቁት። እና በዚህ ነው ፈቃዱን ምናምን የሚባሉ ነገሮች በቃ ይሄ ጉዳይ እግዚአብሔር ፍቃድ እንደሆነ አላውቅም የምታውቅበት መንገድ ተቀምጦልሃል። መጽሐፍት አሉ፣ አባቶች አሉ፣ ጸሎት አለ፣ ሱባኤ አለ። አድርግ። እስከዛ ድረስ ሄደ የእውነት ተነጋግረ ራስን ሳትዋሽ እስከዛ ድረስ ከፒኩ ድረስ ማድረግ እስከምትችሉ ድረስ ሄደ። ዝም ካለ ያን ጊዜ መጠበቅ ጀምር። በቃ እግዚአብሔር ሲፈቅድ ይሆናል የሚባለው አንተ ይፈርተን ከጨረስክ